አንዳንድ ጊዜ ትኩር ብዬ ወደ ውስጥ ራሴን እመለከታለሁ። ቀስ በቀስ አንድ መራራ እውነት እየተገለጠልኝ ነው። ምላሽ ብሰጥም ብቆጣም ብበሳጭም በፍጹም ምንም የሚለወጥ ነገር እንደሌለ ቀስ በቀስ እየተረዳሁ ነው። እንዲህ ማድረጌ ሰዎች በድንገት እንዲወዱኝ በክብር እንዲያዩኝ እንደዛ ያደርጋል። ልክ በአስማት እንደሚሆን ሐሳባቸው ፈጽሞ አይቀየርም። አንዳንድ ጊዜ ችግሮች እንዳሉ መተው፣ ሲፈሱ ዝም ብሎ ማየት፣ ሰዎችንም ከነበሩበት ቦታ በቃችሁ ብሎ መልቀቅ እጅግ የተሻለ ብቸኛው መፍትሄ መሆኑን እየተማርኩ ነው። ያለቀለት ነገር መቋጫ ፍለጋ፣ የልብ ስብራትን ለመጠገን ምክንያት ፍለጋ፣ በቃ እንደዛ አትታገሉ። ማብራሪያ አትጠይቁ። ከንቱ መልሶችን ፍለጋ አትባዝኑ። ሰዎችም እናንተ የሆናችሁትን የደረሰባችሁን ወይንም የተሰማችሁን ሕመም እንዲረዷችሁ ፈጽሞ አትጠብቁ። ምክንያቱም ላይረዷችሁ ይችላል። የሕይወት እኮ ጣዕሟ የሚጣፍጠው እውነተኛ እርጋታ የሚገኘው ትኩረታችሁን በዙሪያችሁ ከሚደረጉ ውካታ ድራማ ላይ አንስታችሁ ዓይናችሁ ወደ ውስጣችሁ ስትመለሱ፣ በልባችሁ ውስጥ የሚሆነውን ነገር በራሳችሁ እድገትና በውስጣችሁ ሰላማችሁ ላይ ስታደርጉ መሆኑን ቀስ በቀስ ትረዳላችሁ። እናም ምክሬን ትሰሙ ዘንድ እለምናችኋለሁ። በቃ በራሳችሁ ላይ ስሩ። የውስጣችሁን ሰላም፣ የነፍሳችሁን እርጋታ ለማግኘት ተጣጣሩ። ያኔ ትረዱታላችሁ። ለሚያበሳጫችሁ፣ ልባችሁን ለሚሰብረው፣ እንቅልፍ ለሚነሳችሁ እያንዳንዱ ጥንቃቄ ነገር ስሜታዊ ምላሽ ከመስጠት መቆጠብ፣ ጤናማ የተረጋጋ ደስታ የሞላበት ሕይወት ለመኖር የመጀመሪያውና ዋነኛው ቁልፉ የነፍስ እርካታን የማግኘት የመጀመሪያ እርምጃ መሆኑን ትገነዘባላችሁ።